ዶክተር አብይ ፕሬዲክት የምታደርገው ሰው አይደለም። በጣም ግምት ለመውሰድ አትችልም። ግን አንድ የምትወስድለት ነገር ምንድነው? እስካሁን ባየሁት ባህሪ አመራር ላይ ሆኖ ለመወሰን ሪስክ ቴከር እኔ ደስ ይለኛል። ሶማሌላንድ ጋር ሲፈራረም ሪስክ እንዳለው ሪስኩን ወስዶ እንደገባበት ታውቃለህ። ሪስክ ወስዶ ገባ። የመጡትን ነገሮች ቆሞ እያየ ነው። አሁን ፈረመ፣ አመጣ፣ እያየ ነው እንደ አሞራ እያለ ምንድነው እየሆነ ያለው የሚለውን ነገር ከዛ በኋላ አድብቶ አሁን ሄዶ እዛ ጋር ያሳክቷታል። የሶማሌላንዱ አንድ ድል አይደለም፣ ሀገር መስራት ነው። ተደራራቢ ድል ነው ይዞ የሚመጣው። ከዚህ በኋላ ኢትዮጵያን ለኪራይ የሚፈልግ ሀገር ሁሉ እያንዳንዱ ነዚህ ተከራይ ነዚህ ከተከራይ የሚላት ሀገር እንዳትሆን የምትደራደር ሀገር አረገ። ባክሽን እኔንም ተጠቀሚልኝ፣ እንደው ባክሽን በዚህችን ብር ቢሆን ተጠቀሚልኝ የሚል ሁኔታ ነው የሚፈጥረው። ሀገር ውስጥ ደግሞ ያለውን የኑሮ ውድነት በከፍተኛ መጠን ይቀንሳል። አሁን $2 ቢሊዮን ከፍለ ለወደብ በአመት እየፈረምክ መስጠት ይፍ ነው። በነፃ ሰጥተህ $2 ቢሊዮን በየአመቱ እየፈረምክ መክፈል ማለት ለጅቡቲ is not fair። በአንድ ቼክ ነው የሚወስዱት። አሁን ያ ትክክል አይደለም። ይህንን ነገር ደግሞ ስታቆም ገንዘቡን አየህ ለሀገር ስትጠቀም ብዙ ነገር ይሰራል። ብዙ ነገር እያንዳንዱ ሰው ኪስ የጎዳውን ነገር ነው ትልቅ ነገር ላይ ነው ትኩረት ያደረገ። ስለዚህ ይሄ ነገር የህልውና ጉዳይ ነው ለኢትዮጵያ ብሎ ሲነሳ ገብቶት እሱ ጋር የሰራው ነገር በጣም ትልቅ ነገር ሆኖ እያለ ግን ይህንን የማይደግፉ ሰዎች ምን አይነት ኢትዮጵያውያን ምን አይነት ጤና ያላቸው ሰዎች ናቸው የሚል ነገር ካልሆነ በስተቀር በእውነት ትልቅ ነገር ነው የተደረገው። ውጤታማ ደግሞ በቀላሉ የሚሆን ነገር ነው።